مرحبا بالجميع، اسمي برهان من إثيوبيا. أدرس اللغات وأعداد دورات القصيرة. أهلا بكم في دورتنا لتعلم اللغات العربية الأساسية. اليوم سنتعلم الدرس السابع، أدوات التعريف والاسم في اللغات العربية. خلينا نبدأ الدرس. ሰላም ጤና ይስጥልኝ እንደምን አላችሁ? እንኳን ወደ ቤዚክ አረቢክ ላንጉጅ ኮርስ በሰላም መጣችሁ። ብርሃኑ እባላለሁ። የተለያዩ ቋንቋዎችና እንዲሁም ሌሎች አጫጭር ኮርሶችን አስተምራለሁ። ዛሬ እንግዲህ በመሰረታዊ የአረበኛ ቋንቋ ትምህርታችን የመጣሁት ማለት ነው። ባለፈ ትምህርታችን እንግዲህ lesson 6 ነበር ያየነው። lesson 6 was about basic sentence structure ወይም ደግሞ የአረፍተ ነገር መዋቅር የተመለከተ ነበረ lesson 6 ማለት ነው። ዛሬ ደግሞ በlesson 7 about articles and nouns in Arabic ስለ አርቲክል እና እንዲሁም ደግሞ ስለ ስሞች በደንብ እንማራለን ማለት ነው። ስለዚህ እንድትከታተሉኝ እጠይቃለሁ። ወደ ትምህርቱ እንሄዳለን። አመሰግናለሁ። ስለዚህ እንግዲህ በሌሰኑ ኦብጀክቲቭ ነው የምንጀምረው ማለት ነው። by the end of this lesson you will understand how definite and indefinite article work in Arabic. አርቲክል ዲፋይኔት አርቲክል እና ኢንዲፊኒት አርቲክል አለው። ዲፋይኔት ስንል ዘ የምንለው ነው። ኢንዲፊኒት የምንለው ደግሞ ኤ ወይም ደግሞ አን የምንለው ማለት ነው በእንግሊዘኛው። ሶ ይሄ ነው ማለት ነው። ስለዚህ አጠቃላይ አንደርስታንድ ሃው ዲፋይኔት ኤንድ ኢንዲፊኒት አርቲክል ወርክ ኢን አረቢክ። በአረብኛ ደግሞ እነዚህ አሁን ያልኳቸው ዘ ወይም ደግሞ ኤ እና አን ምን እንደሚመስሉ አጠቃላይ ስለ ስትራክቸሩ እናያለን። እንዲሁም የተለያዩ ምሳሌዎችንም በማንሳት እናያለን ማለት ነው። ስለዚህ ይሄ የሌሰኑ አንደኛው ኦብጀክቲቭ ነው ማለት ነው። ሁለተኛው የሌሰኑ ኦብጀክቲቭ ደግሞ አይደንቲፋይ ኤንድ ዩዝ ኮመን ናውንስ። በጣም የተለመዱትን እና ኮመን የሆኑትን ስሞች አይደንቲፋይ ማድረግና እንዲሁም ደግሞ በምሳሌ በማስደገፍ እናያለን ማለት ነው። ስለዚህ ይሄ የሌሰኑ ሁለተኛው ኦብጀክቲቭ ነው። ሶስተኛው ኦብጀክቲቭ ደግሞ ሪኮግናይዝ ጀንደር፣ ማስኩሊን ሊሆን ይችላል ወይም ደግሞ ፌሚኒን ወንዴ ወይም ሴት ጾታዎችን በአረብኛ ስትራክቸራቸው ምን እንደሚመስልና እንዲሁም በምሳሌ በማስደገፍ እናያለን ማለት ነው። ስለዚህ ይሄ ሶስተኛው የሌሰኑ ኦብጀክቲቭ ነው ማለት ነው። እንጀምራለን ማለት ነው። በዚህ ስላይድ እንግዲህ ስለ ኢንዲፊኒት ናውንስ ነው። ኢንዲፊኒት ናውኖች ምን እንደሚመስሉ። ኢንዲፊኒት ናውን ማለት የማይታወቅ ስም ማለት ነው። እንግዲህ በምሳሌ ለማሳየት ያክል መጽሐፍ ብልና መጽሐፉ ብል ልዩነት አለው አይደል? መጽሐፍ ካልኩ የትኛው መጽሐፍ እንደሆነ አይታወቅም። ጀስት መጽሐፍ ነው በቃ ማለት የትኛው መጽሐፍ የሚለው ስፔሲፊካሊ ምን አይነት መጽሐፍ እንደሆነ አይታወቅም። ስለዚህ ይሄ ምንድነው የምለው ኤ ቡክ ነው የምለው ማለት ነው። ኤ ቡክ ነው የምለው ማለት ነው። ስለዚህ ይሄ ኢንዲፊኒት ናውን ወይም ደግሞ የማይታወቅ ስም ማለት ነው። ያ ማለት ኤ ወይም ደግሞ አን የሚባለው በእንግሊዘኛው ማለት ነው። ሶ ምን እንደሚመስል እንግዲህ በምሳሌ በማስደገፍ እናያለን። In Arabic, indefinite nouns like a book, አሁን ስላችሁ የነበረው ማለት ነው። a car do not need an article። በአረብኛ ልክ በእንግሊዘኛ ኤን እየተጠቀምን ነው። እዚህ ጋር እንደምታዩት a book, a car ብለናል። በአረብኛ ግን ምንም አይነት አርቲክል አያስፈልገውም ማለት ነው። ስለዚህ just size the noun often ending in tanwin ወይም ደግሞ double vowel ነው የምንጠቀም ማለት ነው። እንግዲህ ወደ ኋላ ተመልሳችሁ ስለ ቮወሎች ማየት ግዴታ ይሆንባችኋል ማለት ነው። ሾርት ቮወሎች ብለን ያየናቸው አሉ። ፋታሃ፣ ካስራ፣ ዳማ እያልን ያየናቸው ሾርት ቮወልስ አሉ። ዳማ ዳብል በሚሆኑበት ጊዜ ታንዊን ይፈጥራሉ። አታንዊን ይፈጥራሉ በአረብኛ ማለት ነው። ሶ ይህን ታንዊን በመጠቀም ነው እንግዲህ በአረብኛ ኢንዲፊኒት ናውን ወይም ደግሞ ኢንዲፊኒት አርቲክል የምንጠቀም በዛ ነው ማለት ነው። ስለዚህ እንደ እንግሊዘኛው ኤ ወይም ደግሞ አን የሚል ነገር በአረብኛ የለም። ራዘር ምንድነው የምንጠቀመው? ታንዊን በመጠቀም ነው። እንዴት እንደሆነ ኤግዛምፕሉ ጋር ስናየው ሞር ግልጽ ይሆንላችኋል። በዚህኛው ረድፍ የአረብኛው ረድፍ አለ። በዚህኛው ደግሞ ፕሮናንሴሽኑ እንዴት እንደምናነበው አለ። በዚህኛው ደግሞ የእንግሊዘኛው ፍቻ አለ ማለት ነው። ሶ የመጀመሪያው ይሄን ስናይ ለምሳሌ ኪታቡን አያችሁ? ኪታብ አላልኩም። ኪታቡን መጨረሻ ላይ ኡን የሚል ድምጽ አለ። ይሄ ኡን የሚለው ይሄ ኡን የሚለው ድምጽ የተፈጠረው በምንድነው?
እዚህ ጋር በምታዩት ዳብል ዳማ ነው ማለት ነው። ዳብል ዳማ በመፈጠሩ ምክንያት ታንዊን ፈጠርን ማለት ነው። ይሄ ታንዊን የሚባለው ስለዚህ ኡን የሚለው ድምጽ የተፈጠረው በታንዊን ምክንያት ነው ማለት ነው። ይሄ ታንዊን በመኖሩ ደግሞ ይሄ ኡን የሚለው በመኖሩ ምክንያት አርቲክል ሆነ ማለት ነው። ኢንዲፊኒት አርቲክል ኢንዲፊኒት ናውን መሆኑን እናውቃለን ማለት ነው። ይሄ ናውን ኢንዲፊኒት መሆኑን እናውቃለን። በምን ነው የምናውቀው? እዚህ ጋር በተፈጠረው ታንዊን ማለት ነው። አታንዊን በፈጠረው ድምጽ ኡን በሚለው ድምጽ ማለት ነው። ስለዚህ ይሄ ኡን የሚለው ድምጽ ኤግዛክትሊ ናውኑ ኢንዲፊኒት መሆኑን ይነግራችኋል ማለት ነው። ስለዚህ የአረበኛ ኢንዲፊኒት ናውን የሚፈጠረው በዚህ ምክንያት በታንዊን ምክንያት ነው ማለት ነው። በጣም አሪፍ። ስለዚህ ይሄ ምን ማለት ነው? ኤ ቡክ ማለት ነው። እንግዲህ ኤ ቡክ በእንግሊዘኛው እንደምታዩት ኢንዲፊኒት አርቲክል ለመሆን ይሄ ኤ መኖር አለበት ወይም ደግሞ አን መኖር አለበት። ኤ ወይም አን አይደል? እዚህ ጋርም እንደምታዩት ኤ ተጠቅመን ኤ ቡክ ብለናል። ያ ማለት የማይታወቅ መጽሐፍ፣ መጽሐፉ ምን አይነት ይሁን ምንም ይሁን ብቻ መጽሐፍ ነው፣ ያልታወቀ መጽሐፍ ማለት ነው። የእንግሊዘኛ መጽሐፍ ነው፣ የሂስትሪ መጽሐፍ ነው፣ የፊዚክስ መጽሐፍ ነው፣ ዊዶ ነው አናቅም። ነገር ግን መጽሐፍ ነው። ያ ዛት ኢዝ ዋይ ዊ ሳይ ኢንዲፊኒት የማይታወቅ ያልነውም ለዛ ነው ማለት ነው። ስለዚህ ይሄኛውን በደንብ አስረድቻችኋለሁ። እንግዲህ ሌሎቹን ስታዩዋቸው በቀላሉ አንደርስታንድ ማድረግ ትችላላችሁ ማለት ነው። ስለዚህ አሁን ይሄ ባይቱን አያችሁ፣ አሁንም መጨረሻ ላይ ኡን የሚል ድምጽ አለ። ይሄ ኡን ይሄን ኡን የሚለውን ድምጽ የፈጠረው የት ነው? ይሄ መጨረሻ ላይ ያለው ታንዊን ነው ማለት ነው። ይሄ ታንዊን ነው ኡን የሚለውን ድምጽ የፈጠረው። ይሄ ኡን የሚለው ድምጽ ደግሞ ምን ማለት ነው? ምን መሆኑን ይሄ ናውን ምን መሆኑን ያሳውቀናል። ኢንዲፊኒት ወይም ደግሞ የማይታወቅ ስም መሆኑን ያሳውቀናል። ኤ ሃውስ የሚለው ማለት ነው። ይሄም በተመሳሳይ መልኩ ቃላሙን እዚህ ጋር ኡን የሚል ድምጽ አሁንም አለ። ቃላም ብቻ ብል ሌላ ነገር ነበረ። ነገር ግን ቃላሙን ኡን የሚል ድምጽ እዚህ ጋር ፈጥሬያለሁ። ይሄ ኡን የሚለው ድምጽ ደግሞ የተፈጠረው በምኑ ምክንያት ነው? በታንዊን እዚህ ጋር ይሄ ባለው በምታዩት ምልክት በታንዊን ነው ማለት ነው። እንግዲህ ሌሎቹ እነዚህ ጭረቶቹ ምን እንደሆኑ እዚህ ያለው ጭረት አሁን እዚህ ጋር ሞራል አስረዳችሁ። ምክንያቱም በደንብ ለሰኑ ዋን ላይ በደንብ ስላስተማርኳችሁ ማለት ነው። ስለ ሾርት ቮል በደንብ አድርገን ስለተማርና እዛ ጋር ተመልሳችሁ ያኛውን ለሰን ታዩታላችሁ ብዬ ስለማስብ ማለት ነው። ነገር ግን እዚህ ጋር የምናየው ዋነኛው ሳብጀክታችን ምንድነው? ኢንዲፊኒት ናውን በአረብኛ እንዴት እንደሚፈጠር ነው። ይሄን በደንብ አድርጋችሁ ባንክሩ እንድታዩ ትፈልጋለሁ። ይሄኛው ኤግዛምፕላችን ደግሞ ሳያራቱን አያችሁ፣ ኡን አሁንም እዚህ ጋር አለ። ሳያራቱን ይሄ ምልክት ማለት ነው። ይሄ this is ታንዊን ስለሆነ ማለት ነው። ስለዚህ ሳያራ ሳይሆን ያልነው አሁን ይሄ ታንዊን ባይኖር ነው ሳያራ ብቻ ነበር የምንል ሳያራ። ነገር ግን ይሄ በመኖሩ ምክንያት ኡን የሚል ድምጽ ስለፈጠረ ሳያራቱን አያችሁ፣ ሳያራቱን ኤካር ማለት ነው። ኤካር ማለት ነው። ስለዚህ እነዚህ በሙሉ ያያችኋቸው በሙሉ ምንድናቸው? ኢንዲፊኒት ናውን ናቸው ማለት ነው። ጀሚል በጣም አሪፍ። አሁን ደግሞ እንግዲህ ዲፊኒት አርቲክል እናያለን። ኢንዲፊኒት አርቲክል ቅድም በዛኛው ስላይድ አይተናል። አሁን እዚህኛው ስላይድ ደግሞ ዲፊኒት አርቲክል ወይም ደግሞ የሚታወቅ ደግሞ ስም እንዴት እንደሚፈጠር እናያለን ማለት ነው። ስለዚህ እንግዲህ በአረብኛ ዲፊኒት ናውን ለማድረግ ወይም ደግሞ ኢንዲፊኒት አርቲክል ለመጠቀም አል ይባላል ማለት ነው። አል እንጠቀማለን። ይሄ ሲነበብ ይሄ የአረብኛ አል፣ ይሄን አል የሚለውን ከማንኛውም የአረብኛ ቃል ላይ በመጨመር ዲፊኒት ናውን እንዲሆን እናደርገዋለን ማለት ነው። ይሄን አርቲክል በመጨመር ማለት ነው። ስለዚህ ቱሳይ ዘ ለማለት ነው። ይሄ ማለት አል ሚል ከአንድ የአረብኛ ቃል ላይ ይሄን አል የሚለውን ጨመርን ማለት ብዙ ጊዜ አረብኛ ንግግር ላይ አል ሚል ይበዛላ ትሰማላችሁ። ብዙ ጊዜ እንደዚህ ዜናም ስትሰሙ ሊሆን ይችላል ወይም ደግሞ ማንኛውንም የአረብኛ ስፒክ ስትሰሙ አል ሚል ይበዛል ብዙ ጊዜ። አል የሚለው ዘ ማለት ነው። በነገራችን ላይ ዘ ነው። ዘ ወይም ደግሞ ዲፊኒት አርቲክል እየተጠቀሙ ነው ማለት ነው። ስለዚህ አል የሚለው ዘ ማለት ነው። ኢን አረቢክ አድ አል ቢፎር ዘ ነው። ከናውኑ ወይም ናውን ከሆነ ቃል መጀመሪያ ላይ ነው የምናደርገው። መጀመሪያ ላይ እናደርገዋለን። እንዴት እንደሆነ እንግዲህ ኤግዛምፕሎቹን ስናይ የበለጠ ግልጽ ይሆንላችኋል። ሶ እንደተለመደው የዚህኛው ረድፍ አረብኛ ነው። የዚህኛው ደግሞ እንዴት እናነባዋለን ነው፣ ፕሮናንሲዬሽኑ ነው። የዚህኛው ደግሞ የእንግሊዘኛ ፍቹ ነው ማለት ነው። ሶ
ከመጀመሪያው ስንጀምር እንግዲህ አልኪታቡ አያችሁ ይሄ አል ይቺ አል ማለት ይቺ ናት እዚህ ያልኳችሁ ማለት ነው። ይቺ አል ማለት ናት። ሶ አይታችሁ ከሆነ ከመጀመሪያው ላይ የአረብኛ ቃላት ምንጊዜም ወደ ግራ እንደሚነበብ ታውቃላችሁ። ሶ በአረብኛ ይሄ የመጀመሪያው ነው፣ የመጨረሻ ሳይሆን የመጀመሪያ ነው። ይሄ በዚህ ያለው ቢኮዝ ወደ ግራ ስለሚጻፍ ማለት ነው። ወደ ግራ ስለሚጻፍ ሶ ይሄ በሙሉ አል ሚል ተጨምሮ ታያላችሁ። this is definite article ስሙ ዲፊኒት ናውን እንዲሆን የሚያደርገው ማለት ነው። የቅድሙ ኢንዲፊኒት ነው፣ የአሁኑ ደግሞ ዲፊኒት ስለሆነ ማለት ነው፣ የሚታወቅ ስለሆነ ማለት ነው። ሶ የመጀመሪያው እንግዲህ ስታዩት አልኪታቡ እዚህ ጋር ደግሞ ሌላ የምታስተውሉት ነገር መጨረሻ ላይ እዚህ ጋር የምታዩት ምልክት አለ። ይሄ የኡ ድምጽ ነው። ዳማ እንጠቀማለን ምን ሲሆን ዲፊኒት አርቲክል ሲሆን። ኢንዲፊኒት አርቲክል ሲሆን ግን ዳብል ዳማ ነው። ያ ደግሞ ታንዊን ነው የምንጠቀም የነበር። ስለዚህ ኡን የሚል ድምጽ ነው የቅድሙ የነበረ። የኢንዲፊኒቱ ኡን ነው የሚል የነበር። ለምሳሌ ኪታቡን ካልኩ ኤቡክ ነው የሚሆነው። ኪታቡን ካልኩ ኤቡክ ነው የሚሆነው፣ ዘቡክ አይሆንም። ዲፊኒት ለማድረግ ግን ይሄን ነገር አል ጨምርና እዚህ ጋር መጀመሪያው ላይ አል ሚል ጨምርና መጨረሻ ላይ ደግሞ ታንዊን ሳይሆን የምጠቀም ዳማ ብቻውን እጠቀማለሁ። ዳማ ደግሞ የኡ ድምጽ ነው ያለው። ስለዚህ አልኪታቡ አያችሁ፣ ኪታቡን ሳይሆን አልኪታቡ ቡ ብቻ ነው ብለው። እዚህ ጋር ደግሞ ምን ጨምር ያለው አል ሚል ጨምር ያለው። ስለዚህ አልኪታቡ ስል እንግዲህ ዘቡክ ማለት ነው። እንግዲህ የቅድሙ ኤቡክ ነበር፣ አሁን ደግሞ ዘቡክ ሆነ ማለት ነው። ዘቡክ ማለት ደግሞ ምን ማለት ነው? የሚታወቅ መጽሐፍ ነው። የምናወራለት መጽሐፍ ወይ የሂስትሪ መጽሐፍ ነው፣ ወይ የፊዚክስ መጽሐፍ ነው፣ ወይም ደግሞ የእንግሊዝኛ መጽሐፍ ነው። ሳምቲንግ ማለት ነው፣ የሚታወቅ ነገር፣ የሚታወቅ መጽሐፍ ነው ይሄ የምናወራለት መጽሐፍ ማለት ነው። ኢንዲፊኒት ላይ ግን የቅድሙ ግን የማይታወቅ ነው። የሂስትሪ መጽሐፍ ይሁን አይታወቅም፣ ግን መጽሐፍ ያልነ ያወራ ነው ስለዚያ መጽሐፍ ማለት ነው። ሶ የሁለቱ ልዩነት ይሄ ነው እንግዲህ ዲፊኒት እና ኢንዲፊኒት የሚባለው ነገር ኮንሴፕቱ ማለት ነው። ስለዚህ ኢንዲፊኒት ሲሆን በአረብኛ እንዴት ነው የምንጠቀመው የሚለውን በዛኛው ስላይድ አየን። እዚህኛው ደግሞ እያየን ያለነው ምንድነው በዲፊኒት ሲሆን ወይም ደግሞ የታወቀ ቲንግ ስናወራ እንዴት እንጠቀማለን የሚለውን በደንብ ማየት ኮምፔር ኤንድ ኮንትራስት እያደረጋችሁ እያወዳደራችሁ ማየት ትችላላችሁ ማለት ነው። ስለዚህ ዲፊኒት ለማድረግ እንግዲህ መጀመሪያ ላይ አል ሚል እናደርጋለን፣ መጨረሻ ላይ ደግሞ ዳማ እንጠቀማለን። ቡ የሚለውን ድምጽ ኦ የሚለውን ድምጽ ማለት ነው። ስለዚህ አልኪታቡ ዘቡክ ደጋግማችሁ በሉት። አልኪታቡ ዘቡክ ማለት ነው፣ ወይም ደግሞ መጽሐፉ እንደማለት ነው። ሌላኛው ኤግዛምፕላችን ደግሞ አልበይቱ አያችሁ፣ አሁንም አል ሚል ጨመርነ እዚህ ጋር አሁንም ዳማ ተጠቅመናል። ዳማ የምን ድምጽ ነው ብያችኋለሁ? ኦ የሚል ድምጽ ነው። ስለዚህ እዚህ ጋር መጨረሻ ላይ ኦ የሚለው ለዛ ነው። አልበይቱ አያችሁ፣ አልበይቱ ዘ ሃውስ ማለት ነው። ያ ማለት የሚታወቅ ቤት ነው ማለት ነው። አልበይቱ ስለዚህ እዚህ ጋር መጀመሪያ ላይ አል ጨምረናል፣ መጨረሻ ላይ ደግሞ ዳማ ተጠቅመናል። ዳማ የኡ ድምጽ ነው። ስለዚህ እዚህ ጋር ቱ እንዲሆን ያደረገው ለዛ ነው። አልበይቱ ደጋግሙት። አልበይቱ ዘ ሃውስ ማለት ነው። ዘ ሃውስ ማለት ነው ቤቱ እንደማለት ነው። ይሄኛው ኤግዛምፕላችን ደግሞ አልቃላሙ አሁንም አል ጨመርና እዚህ ጋር ደግሞ ሙ እንዲሆን ያደረገው የኡ ድምጽ ዳማ ተጠቅመናል። ስለዚህ አልቃላሙ አያችሁ መጨረሻ ላይ ሙ እንዲሆን ያደረገው ይሄ ዳማ ምልክት ነው ማለት ነው። እዚህ ጋር ደግሞ አል ጨምረናል። ስለዚህ አልቃላሙ ደጋግማችሁ በሉ። አልቃላሙ ዘፔን ማለት ነው፣ ወይም ደግሞ እስክሪብቶ እንደማለት ነው። እዚህ ጋር ደግሞ አሳያራ እዚህ ጋር ለምን አላልክም ስታነብ ካላችሁኝ እሱን ወደፊት ገና የምናየው ነገር ይኖራል። ምንድነው ይሄ ሙል ሌተር እና ሰን ሌተርስ የሚባሉ አሉ። ሙል ሌተር እና ሰን ሌተር። ሙል ሌተር ምንድነው? ሰን ሌተር ምንድነው? ወደፊት እናየዋለን። ችግር የለውም እንዳታስቡ ማለት ነው። ስለዚህ እዚህ ጋር አል ብለህ አንብበህ እዚህ ጋር ደግሞ አል የተዋጠ ለምንድነው የሚለውን እንትን ካላችሁኝ ወደፊት መልሱን ታገኙታላችሁ። የአረብኛ ሌተሮች በሁለት ይከፈላሉ፣ ሰን ሌተር እና ሙል ሌተር ተብለው ማለት ነው። ስለዚህ
አል የሚለው መቼ አሲሚሌት ይሆናል ወይም ይዋጣል፣ መቼ ደግሞ አይዋጥም የሚለው እዛ ጋር መልሱ ስለሚገኝ ብዙም እንዳታስቡ ማለት ነው። ስለዚህ አሳያራ አሳያራ እንለዋለን ማለት ነው። ይህን ስናነበው ዘካር ማለት ነው፣ ወይም ደግሞ የሚታወቀው መኪና ማለት ነው። ኖት እዚህ ጋር ይችን ኖት ትይዙልኛላችሁ። when አል አያችሁ አሁን ስላችሁ የነበረው ማለት ነው። when አል precedes a certain letters hold ሰን ሌተርስ አያችሁ ሌተሮች በሁለት ይከፈላሉ ብያችኋለሁ። የአረብኛ ሌተሮች ሰን ሌተር እና ሙል ሌተር። ስለዚህ ሰን ሌተር በሚሆን ጊዜ አል የሚለው ምን ይሆናል ማለት ነው? አሲሚሌት ይሆናል፣ ይዋጣል። ዳብልድ ይሆንና ይሄኛው ዳብል ይሆናል። ለምሳሌ እዚህ ጋር ኤስ ኤስ ዳብል ሆነና አል ግን ምን ሆነ? ኤል ግን ተዋጠ። ይሄ ኤል ተዋጠና ይቺ የመጀመሪያዋ ፊደል ግን ከአል ቀጥሎ የምትመጣው ፊደል ዳብል ትሆናለች። እዚህ ጋር ኤስ ኤስ የሆነ ለዛ ነው። ስለዚህ ስታነቡት አሳ ነው የምትሉት። አል ል የሚል አሰሙም። እዚህ ጋር አልሳ ሳይሆን አሳ ነው። ል የሚለው ተዋጠ ወይም ደግሞ አሲሚሌትድ ሆነ ማለት ነው። this is the case ሙን ሌተር ሲሆን ግን ምንም እንዳለ ነው። አል እንዳለ ትቱታላችሁ። አሲሚሌት የሚሆነው በሰን ሌተርስ ነው። እንግዲህ ሰን ሌተር የትኞቹ ናቸው፣ ሙን ሌተር የትኞቹ ናቸው የሚለውን ወደፊት እናየዋለን። እነሱን በተቻለ መጠን መለየት አለባችሁ ማለት ነው፣ የፊደሎቹን አይነት ማለት ነው። ኤግዛምፕል አለ እዚህ ጋር ለምሳሌ አሁን ይሄን አልሸምስ ብለን አናነበው። አልሸምስ ብለን አናነበው። ምንድነው የምንለው? አሻምሱ። አያችሁ አሻምሱ ብለን እናነበዋለን ማለት ነው። ለምንድነው ይቺ ሻ ድምጽ ይቺ ሻ ፊደል ምን ሌተር ስለሆነች ነው? ሰን ሌተር ስለሆነች። ሰን ሌተር ስለሆነች ደግሞ አሲሚሌት የማድረግ ጸባይ ስላላት እዚህ ጋር ል የሚለው አሲሚሌት ሆነና እዚህ ጋር ሽሽ የሚለው ዳብል ሆነ። እዚህ ጋር ምሽ ያለ እዚህ ጋር ምሽ ያለ። ስለዚህ አሻምሱ ዘሰን ማለት ነው። ዘሰን ማለት ነው። ስለዚህ እንደዚህ ግን አትሉትም። ኖት አልሻምሱ አትሉትም ማለት ነው። እዚህ ጋር ል እንደዚህ ልና አሰምታችሁ አታረጉትም። ቢኮዝ አሲሚሌት ስለሚሆን ማለት ነው። this is the nature of the ሰን ሌተርስ። የሰን ሌተሮች ልዩ ባህሪያቸው ይሄ ነው ማለት ነው። ጀሚል አንጅዳን በጣም አሪፍ ነው። ስለዚህ እንዳልኳችሁ እንግዲህ ሌተሮቹን እንያቸው። አሁን እንግዲህ ሰን ሌተርስ ኤንድ ሙን ሌተርስ በዚህ ስላይድ እንግዲህ ይሄን እናያለን ማለት ነው። አረቢክ ሌተርስ አር ዲቫይድድ ኢንቱ ሰን ሌተርስ አልሁሩፍ አሻምሲያ አልሁሩፍ አሻምሲያ ይባላሉ በአረብኛው። ያ ማለት ሰን ሌተርስ ማለት ነው። ኬዝ አሲሚሌሽን ኦፍ ኤል ኤል እንግዲህ አሲሚሌትድ ይሆኑ ይዋጣል ማለት ነው። እንዲዋጥና ከአል ቀጥሎ የሚመጣው የአረብኛ ፊደል ዳብል ሆኖ ፕሮናንስ የሚደረግበት ሁኔታ የሚፈጠርበት ጊዜ ነው እንግዲህ ይሄ ሰን ሌተሮች የሚባሉት ማለት ነው። ሙን ሌተርስ የሚባሉት ደግሞ አልሁሩፍ አልቃማሪያ አልሁሩፍ አልቃማሪያ ኖ አሲሚሌሽን እንደላይኛው እንደዚህ ኤል ድምጹን ያሰማል እንጂ አሲሚሌት አይሆንም ወይም ደግሞ አይዋጥም በዚህ ጊዜ ማለት ነው በሙን ሌተሮች። ስለዚህ ሴል ሌተርስ ኖ ኤል ሳውንድ ምንም አይነት ኤል አይሰማም። ያ ማለት አሲሚሌሽን ያልነው ማለት ነው። እነዚህ ናቸው እንግዲህ ማለት ነው። እነዚህ ናቸው በቀላሉ እንግዲህ እነዚህን የራሳችሁን ቴክኒክ ተጠቅማችሁ ሸምዷቸው። ለመሸምደድም በጣም ቀላል ናቸው። ምክንያቱም እኔ ራሴን የምጠቀመው ዘዴ ልንገራችሁ እንዴት አድርጋችሁ እንደምትይዟቸው ማለት ነው። ብዙ ጊዜ ቅርጻቸው ተመሳሳይ የሆኑ ፊደላት ግሩፕ ናቸው እነዚህ። ለምሳሌ ይሄና ይሄ ምን አይነት ቅርጽ አለው? ተመሳሳይ አይደል? ይሄ በላይ 2 ዶት ነው ያለው፣ ይሄ በላይ 3 ዶት ነው ያለው እንጂ አያችሁ ቅርጹ አንድ አይነት ነው ማለት ነው። ስለዚህ እነዚህን የዚህን አይነት ቅርጽ ያላቸው ምድቦች ትይዛላችሁ በአንድ ማለት ነው። ይሄ ምክንያቱም 3 ዶት እና 2 ዶት ከመሆኑ ውጭ ሌላው ዘሴም ነው። ሌላው ደግሞ እነዚህን ደግሞ ይያችሁ አያችሁ እዚህ ጋር ይሄና ይሄ አሁን ይሄ በላይ ዶት ስላለው ነው እንጂ የዚህ ቅርጽና የዚህ ቅርጽ it is the same so ይሄንም በአንድ ግሩፕ ትይዙታላችሁ። የነዚህን ግሩፕ ደግሞ ተመልከቱ አያችሁ ይሄና ይሄ the same ነው because ዲፈረንሱ ምንድነው? ይሄ ዶት ስላለው በላይ ዶት ስላለው ነው እንጂ ይሄና ይሄ ተመሳሳይ ነው። ይሄና ይሄን ይያችሁ they are the same
because the only difference is ይሄኛው በላይኛው ምን አለው 3 ዶት ስላለው ነው እንጂ ይሄና ይሄ ተመሳሳይ ቅርጽ ነው ያለው። እነዚህም እንደዛው the same ይሄና ይሄ ተመሳሳይ ቅርጽ ነው። ነገር ግን ዲፈረንሱ ምንድነው? ይሄ በላይ አንድ ዶት ብቻ ነው ያለው ዶት ስላለው ነው እንጂ ተመሳሳይ ነው። እነዚህም ተመሳሳይ ነው። እዚህ ጋር ዶት ስላለው ነው ይሄኛው እንጂ ተመሳሳይ ቅርጽ ነው። ዞንሊ የሚለያዩት እነዚህ ናቸው ሁለቱ ብቻ። ስለዚህ እነዚህን ሁለቱን ብቻ ይዛችሁ እዛ በኋላ ሌሎቹን በምድባቸው እንደዚህ ግሩፕ አድርጋችሁ መያዝ ትችላላችሁ ለሽምደዳ እንዲመቻችሁ። ስለዚህ እነዚህ በሙሉ እንግዲህ ምን ይባላሉ? ሰንሌተርስ። ሰንሌተር ደግሞ ኤልን አሲሚሌት የሚያደርጉ ናቸው ወይም ደግሞ የሚወጡ ናቸው ማለት ነው። ስለዚህ ምሳሌ አይተናል። እንደው ይደገም ነው እንጂ እዚህ ጋር ለምሳሌ ይሄን ስናነበው አልናህሩ አንልም። አያችሁ አል የሚል ድምጽ እዚህ ጋር አይሰማም። ለምን? ይቺ ፊደል ይቺ ማለት ይቺ ናት። ይቺ ያው የአረብኛ ፊደላት እንዴት እንደሚጻፉና ቅርጻቸው እንዴት እንደሚቀየሩ እዚህ በፊት አስተምሬያችኋለሁ ለሰንዋን አካባቢ። ስለዚህ ለሰንዋንም በደንብ ማየት ነው እንዴት ቅርጹ እንደቀየረ ይሄ ሲጻፍ ማለት ነው። እዚህ ጋር ብቻው ይቺ ማለት ይቺ ናት። በነገራችን ይቺ ናት። ይቺ ፊደል እዚህ ጋር ለምን ቅርጿን ቀየረች እንዴት እንደዚህ ምናምን የሚለውን ነገር ለሰንዋንም በደንብ ማየት ነው የሚጠበቅባችሁ። የአረብኛ ፊደላት እንዴት እንደሚጻፉ ዛጋ በደንብ ስላሳየው ማለት ነው። ኤኒዌይስ ይቺ ማለት ግን ይቺ ፊደል ማለት ይቺ ናት። ይቺ ደግሞ ሰሌተር ስለሆነች ኤልን አሲሚሌት ስለምታደርግ አልናህሩ ሳይሆን የምንል አናህሩ አናህሩ። ድገሙት። አናህሩ አናህሩ እንላለን። እናን ጠበቅ አድርገን አናህሩ። ስለዚህ እዚህ ጋር እና ዳብል ኤን ሆነ ማለት ነው። ይቺ ራሷን ዳብል ታደርጋለች ከአል በኋላ ስለሆነች ማለት ነው። በዚህ መልክ ነው እንግዲህ ሰንሌተሮችን የምናያቸው ማለት ነው። ሙል ሌተርስ ደግሞ የሚባሉት ኪፕ አል የሚለውን እንዳለ የሚይዙ ናቸው። አሲሚሌት አያረጉትም ወይ ደግሞ አይወጡትም። ይሰማል፣ አል የሚለው ይሰማል ማለት ነው ስናነበው። እነዚህም እንግዲህ በተመሳሳይ መልኩ መያዝ ትችላላችሁ። ይሄ አለ፣ ይሄኛው አለ። ቅድም እንዳልኳችሁ ላይ እንደ የላይኛው ቴክኒክ እዚህም ተጠቀሙ። ለምሳሌ ይሄና ይሄ ሶስታቸው ተመሳሳይ ቅርጽ ነው ያላቸው። ይሄ እዚህኛ መሃል ዶት በመኖሩ ይሄ ደግሞ ላይኛው ዶት በመኖሩ ካልሆነ በቀር እነዚህ ሶስቱ ዘሴም ናቸው። ስለዚህ ይሄን አንድ ምድብ ትመድባላችሁ። ይሄና ይሄ ደግሞ ተመሳሳይ ምድብ ናቸው። ልዩነቱ እዚህ ጋር ይሄ ዶት ስላለው ነው ማለት ነው እንጂ ሁለቱ ተመሳሳይ ናቸው። ይሄና ይሄም ተመሳሳይ ናቸው። ይሄኛው በላይ ሁለት ዶት ነው ያለው፣ ይሄኛው ደግሞ በላይ አንድ ዶት ብቻ ነው ያለው እንጂ አጻጻፉ ቅርጹ ተመሳሳይ ነው። ሌላ ተመሳሳይ የሆነ አክቹአሊ ሌሎቹ ተመሳሳይ አይደሉም። ስለዚህ ለየት ያሉትን ብቻ ትይዙና እነዚህን ደግሞ ግሩፕ ታረጋላችሁ በየምድባቸው። በዚህ መልክ ሸምዳችሁ መያዝ ትችላላችሁ ሙል ሌተሮችን ማለት ነው። ልክ እንደ ሰን ሌተርስ እንደ ተጠቀሙ ቴክኒክ ማለት ነው። በዚያ መልክ ሸምዳችሁ መያዝ ትችላላችሁ ማለት ነው። እንግዲህ ለዚህኛውም ኤግዛምፕል እንጠቀማለን። ይሄ እንግዲህ አልቃማሩ አያችሁ፣ አልቃማሩ ል የሚል ድምጽ አሁን ሰምታችኋል። አቃማሩ አላልኩም፣ አልቃማሩ ነው ያልኩ ማለት ነው። ስለዚህ ል የሚለው ይሰማል because it is not assimilated አይደለም ማለት ነው። ስለዚህ በዚህ መልክ አንደርስታንድ ታረጉታላችሁ ማለት ነው። በጣም አሪፍ። ሌላው እንግዲህ የምናየው ነገር ማስኩሊን ኤንድ ፌሚኒን ናውንስ ስለ ጾታ ነው የምናየው ማለት ነው። በአረብኛ እንግዲህ ሴትና ወንዴ ስሞች ምን እንደሚመስሉ በዚህኛው ስላይድ ደግሞ እናያለን ማለት ነው። ሞስት ናውንስ አር ኢዘር ማስኩሊን ሙናኪር ይባላል በአረብኛ ሙናኪር ኦር ሙናኪር እንግዲህ ማስኩሊን ማለት ነው። ኦር ፌሚኒን ወይም ደግሞ ሙአናት ይባላል ማለት ነው። ሙአናት ማለት ፌሚኒን ወይም ደግሞ ሴቴ ማለት ነው። ስለዚህ ሴቴና ወንዴ ተብለው በሁለት ይከፈላሉ የአረብኛ ፊደላት የአረብኛ ቃላት ማለት ነው። የአረብኛ ናውኖች ማለት ነው ወይም ስሞች። ፌሚኒን ናውንስ ዩዥዋሊ ኢንድስ ኢን ታመርቡታ። ይችን ነገር በደንብ ያዟት። ይቺ ብዙ ጊዜ መጨረሻ ላይ ይችን ከማንኛውም አረብኛ ቃል ላይ ይችን ታመርቡታ የምታዩ ከሆነ ይቺ ፊደል ታመርቡታ ትባላለች። እዚህ ኤግዛምፕሉ ጋር እናያታለን። ስለዚህ ይቺ መጨረሻ ላይ የምትመጣ ከሆነ ዛት ናውን ኢዝ
ፌሚኒን መሆኑን ታውቁታላችሁ ማለት ነው። እንግዲህ ኤግዛምፕል እንይ። ማስኩሊን አለ ወንዶች፣ ፌሚኒን አለ በዚህ ረድፍ ማለት ነው። ስለዚህ ማስኩሊኑ ስናይ እንግዲህ ሙዳሪሱን ቲቸር ማለት ነው። ሙዳሪሱን ቲቸር ምን አይነት ቲቸር? ወንድ ቲቸር ወይም ደግሞ ወንድ መምህር ማለት ነው። ሴት መምህር ስትሆን ደግሞ ሙዳሪሳቱን አያችሁ እዚህ ጋር መጨረሻ ላይ እቺ ምንድናት? ታምርቡታ። እቺ ታምርቡታ ናት። እቺ ቅርጿን ስለቀየረች ነው እንጂ ቅርጿን እንዴት ቀየረች የሚለው እንግዲህ የአረብኛ ያጻጻፍ ስርዓት ላይ ለሰንዋንን ማየት ትችላላችሁ። ስለዚህ እቺ ታምርቡታ እዚህ ጋር ቅርጿን ስለቀየረች ነው ታምርቡታ ናት። በታምርቡታ የሚጨርሱ ደግሞ ፌሚኒን ናቸው ወይም ደግሞ ሴቶች ናቸው ብለናል። ሶ ሙዳሪሱን እንግዲህ ስንል ሴት መምህር ማለት ነው። በጣም አሪፍ። ሌላው ታሊቡን ስቱደንት ማለት ነው። ምን አይነት? ወንድ ተማሪ ማለት ነው። ስለዚህ ጣሊባቱን ይሆናል ማለት ነው። ቱን የሚል መጨረሻ ላይ መጣ ማለት ነው። ይሄ ቱን የሚለው ድምጽ ደግሞ የመጣው ምንድነው? ይቺ ታምርቡታ ስለተጠቀምን። ታምርቡታ ከተጠቀምን ደግሞ ምንድነው ብለናል? ፌሚኒን ወይም ደግሞ ሴቴ ስም መሆኑን እናውቃለን ማለት ነው። ሌላው ሳዲቁን ፍሬንድ ወይም ደግሞ ጓደኛ ማለት ነው። ሳዲቃቱን ሲሆን ደግሞ ሴት ጓደኛ ይሆናል ማለት ነው። ቢኮዝ እዚህ ጋር ታምርቡታ ተጠቅመናል ማለት ነው። በጣም አሪፍ። ስለዚህ የዛሬው ለሰን 7 ትምህርታችን እንግዲህ ይሄን ይመስላል ማለት ነው። በሚቀጥለው ለሰን 8 እስከምንገናኝ እስከዛው ሰላም ሁኑ። ስላዳመጣችሁኝ በጣም አመሰግናለሁ። ታንክ ዩ ፎር ዋቺንግ ሹክራን ኢላ አልሙታባአ ኢላ ሊካ ፊ አዳሪስ አካዳሚ። مع السلامة.